ሰላም ሰላም ውዶቼ፣ ዛሬ ስቴክ ነው የምንሰራው። ስቴክ ስጋ ያስፈልገናል። ስጋ ቱርኪያ ስጋ ነው የሚባለው። ምንም አጥንት የለውም፣ ስጋ ብቻ ማለት ነው። ስጋ አለን። ስጋ ነጭ ሽንኩርት አለኝ፣ መሽሩም አለኝ፣ ዱቄት አለኝ፣ እዚህ ጋር ሀትሱስ አለ፣ ክሬም የተጣበቀ አለኝ ማለት ነው። እና እዚህ ስጋው ላይ ቁንዶ በርበሬ ያደርጋለሁ። ቅመም ብዙ አይፈልግምና ቁንዶ በርበሬ፣ ስጋ መጥበሻ፣ ትንሽዬ በርበሬ እናደረኩበት ትንሽ በቃ እንጂ ይሄ ስጋ ቅመም ብዙ አይፈልግም። ጨው አደረኩ። ከዛ በርበሬ ያደርጋለሁ ማለት ነው። እና በእጃችሁ ትንሽ ለወስ አድርጋችሁ መጥበሻ አድርጋችሁ መጥበስ ነው። ያን ያህል እንትን የሚለው ነገር የለም። እና እንደዚህ ታደረግን በኋላ በእጃችን ልውስ እናደርገዋለን። ቅመሙ እንዲዳርስልን ማለት ትንሽዬ እርድ አደረኩ። እርድ ማለት ነው። ነጭ ሽንኩርት ፍቅ አድርጌዋለሁ። እሱን አደረኩበት። ከዛ እንደዚህ እንትን እንለዋለን። በእጃችን እናሻሻለን ማለት ነው። ነው ላይ ዳይት ነው ይሄ፣ የዳይት ምግብ ነው። ደስታ አደረግነው በኋላ መጥበሻችንን እንትን ብለን አሙቀናል። እዛ መጥበሻው ላይ እናደርጋለን ማለት ነው። መጥበሻው ላይ በደንብ እንጠብሳለን። በደንብ ብር ማለት የለበትም። ጠብሰዋለን ማለት ነው። ትንሽ እንደዚህ ታደርግ ነው። ከዛ ወደ መጥበሻችን ይዘን የምንሄደው ስጋ መጥበሻችን ሞቋል። እንደዚህ ግሏል። ትንሽዬ የወይራ ዘይት ጠብ አድርጌበታለሁ። የራሱ ቅባት አለው፣ ግን ትንሽዬ የወይራ ዘይት ጠብ አደረኩበት። ከዛ እንደዛ አድርገን እንጠብሰዋለን። እዚህ ጋር ደግሞ ቅቤ ያለኝ፣ ነጭ ሽንኩርት አለኝ። ይህም ዱቄቱ ደግሞ ክሬም ነው የምንሰራበት ለሱ ማለት ነው። እና ወስደን መጥበሻ ላይ እናደርጋለን። እንደዚህ ታደረግን በኋላ ቀለጥ እስከሚል እንተውና ነጭ ሽንኩርት እናደርጋለን። ለክሬሙ ማለት ነው፣ ክሬሙን ለመስሪያ። ከዛ እንደዚህ እናመሳስለዋለን። ሽንኩርታችን ትንሽ በሰል እስከምትል ድረስ ማለት ጋር ነው። ስቴክዩ እንደዚህ ከዛ መሽሩሙን እንጨምራለን። እዚህ ጋር ክሬሙ ማለት ነው። መሽረቡን እንጨምራለን። መሽሩም ነው የሚባለው። እንደዚህ ታደረግን በኋላ አመስ እናደርገውና ትንሽ እንትን እንለዋለን። ከዛ ዱቄት ጨምርኩ። ሁለት ማንኪያ ዱቄት ጨምራላችሁ። ይማርስ ዱቄት 2 ማንኪያ ዱቄት። ከዛ ከክሬም የተጣበቀ ይባላል ማለት ነው። ከዛ እሱን ታደርጋላችሁ። ክሬም የተጣበቀ ከዛ እንደዚህ ታረጉና በደንብ ምስልስል ታረጉታላችሁ። እንዳይፈርባችሁ ውሃ ሙቃችሁ ታስቀምጣላችሁ፣ ጠብ እንድታረጉበት ማለት ነው። ጠብ ታደርጋላችሁ። በደንብ ታመሳስሉታላችሁ። ደስተው ነው በኋላ ይወፍራልና ስለዚህ ትንሽዬ ጨው፣ ትንሽዬ ቁንዶ በርበሬ፣ እዚህ ጋር ሀትሱስ አለኝ። ሀትሱስ ትባላለች እና በጣም ቆንጆ ነው፣ ያጣፍጠዋል። ከዛ ከሱ ትንሽ ታደርጋላችሁ። ቁንዶ በርበሬ ማድረግ ያለው እዚህ ጋር ይሄ ማለት ነው። ይሄንን ያደረኩት እና ከዛ እናመሳስለዋለን። እንዳይልብን እንዳይጓጉልብን እጃችንን ማቆም የለብንም። በደንብ እንትን ማለት አለብን፣ መነካካት አለብን። ጓጉላል። እንደዚህ ስጋችን ይሄን ይመስላል። ስጋችን ደግሞ እየበሰለ ነው። እዚህ ጋር ድንቹን ቀቅየው ነው ተቀቀልኩ በኋላ እንደዚህ በእንደዚህ አይነት ነገር እንደዚህ ታደርጉታላችሁ። እንደዚህ ታደርጉትና ስጋችን በስሎ ጨርሷል። ስጋችን ደግሞ እንከትፈዋለን። ከትፈን ድንቹን እንደዚህ ታደርግነው በኋላ
ትንሽዬ ጨው፣ ትንሽዬ በርበሬ፣ ትንሽ ቀይ በርበሬ አድርገን ትንሽዬ ደግሞ ሎሚ እናደርግበታለን። አድርገን እሱን ደስ ካደረግነው በኋላ በደንብ እንትን ሚክስ እናደርገውና ከዛ ሳህን ላይ እናስተካክለዋለን ማለት ነው። ሳህን ላይ ስክልክል እናደርገውና ስጋችንን በመጀመሪያ ድንቹን እንትን ላይ እናደርጋለን። ስጋ ጨው እየጨመርኩ ነው። ጨው፣ ቁንዶ በርበሬ እና ሎሚ ያለኝ እዛ ጋር ሎሚ አድርጌያለሁ። ከዛ እንደዚህ በደንብ እንትን ታልነው ሚክስ ታደረግነው በኋላ በሳህን እንትን እንለዋለን እናስተካክለዋለን ማለት ነው። ልክ እንደዚህ እናደርገዋለን ማለት ነው። ክሬሙን እንደዚህ ከላይ ስጋውን ከታትፈን ከድንቹ በላይ እናደርግና ይሄን ደግሞ ክሬሙ ከዛ በላይ ማለት ነው።